እሺ ሰልማን መታል ይሰማል። ወንድማችን ሰልማን ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ናቸው ወይ? እንደምን አላችሁ ሌሎች እህት ወንድሞች? አለን ሰላም ነው። ያማን ነው። አልሐምዱሊላህ። እንደምን አለ ኡስታዝ? ደህና ነው ወይ? አልሐምዱሊላህ ደህና ነኝ። እሺ እንትን ሐኪም ቤት እንደሆነ ምናምን ሰምተን ነበር እንደታመምክ ነው። ኢንሻአላህ ዱዓም እኮ አድርገህልኛል። ኢንሻአላህ ፖስትም አድርጓል ኡስታዝ ውስጥ ብለውኝ ጀዛኩሙላህ ኸይረል ጀዛ። አላህ ሱብሓነሁ ወተዓላ ወዶና ፈቅዶ ደግሞ ከተወደደውና ተፈቀደው ቦታ ላይም ነበርክና ኢንሻአላህ በመልካም ዱዓ ይበልጥ ዱዓ እንዳረክልኝ ተስፋ አደርጋለሁ ኢንሻአላህ ኡስታዝ። አላህ ይሽፊክ ያ ረብ፣ አላህ ይሽፊክ ያ ረብ። እሺ አሜን ኢንሻአላህ። አሁን እንዴት ነው ህክምና ላይ የሚያስፈልጉ ነገራቶች ምናምን ካሉ ሙስሊም ወንድም እህቶች ከአንተ ጎን ለመቆም ዝግጁ ናቸው በአላህ ፍቃድ? አዎ ኡስታዝ፣ የሚያጅበው ነገር ከራሳቸው በላይ የኔን ችግር ሁሌም ቢሆን በተለይን 3-4 ዓመት በማንኛውም ነገር ከጎኔ ናቸው። እንደው ብቻ አልহামዱሊላህ ማለትም ለስፋኖ ታላይን ህመም ሲያመጣው ለኸይር ነው ብዬ ተስፋ የማደርግበት ነገር ምንድነው? አላህ ስፋኖ ታላ እንደው ሰለምቴ እንደመሆን መጠን የቅርብ ሰው ዘመድ አዝማድ እንደመራቄ መጠን አልহামዱሊላህ በአላህ ስፋኖ ታላ መንገድ ያገኟቸው የሌላህት ወንድሞቼ ሐቂቀተን ነው የምለው ኡስታዝ ሁስ እዚህ ጋር በቃ ማለት አላህ Subhanahu Wa Ta'ala ለኔ ያደረገው ጸጋ ተቆጥሮ ያልቅም። ከመቃል አዘወጀል ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ እንዳለው እንደው ሐታ ይሄ አሁን በማንኛውም ነገር ስታየው ልክ አለ አሁን ሰዎች የሚያዝኑለት አለ ሰዎች ተጎድቶ ወይም የማሳከም ግን ሁሌም ማለት እኔ እንደው ምንድነው ሩበ ጋኢሚን መሽኩረለሁ ወናይም መግፊረለሁ እንደተባለው ከመቃል አለይሂ ሰላቱ ወሰላም እኔ በህመምም ተሰቃየው አይደለም። ምክንያቱም ከታማሚው አስታማሚው የሚባለው ይሄ ብሂል አባባል ሐቂቀተን ነው ማለት ሰሞኑን እንኳን እንደ ህፃን ልጅ ሽንት ቤት ራሱ ፖፖ ይዞ እስከማመላለስ ደረጃ ለምን እንደዚህ ሆኖ ሰርጀሪ ሆኖ ምናምን አይችልም ተብሎ በዚህ ልክ ነው። ብቻ እኔ ቃላት የለኝም። በአላህ መንገድ ያገኟቸው የሌላህት ወንድሞች ወላሂ ለነሱ አንደበትም ቃላትም የለኝም። በማንኛውም ሰዓት ነው ማለት ኡስታዝ ሁስ ልክ አንተ ዱዓ እንደምታረግልኝ አንተ እኔ ጉዳይ እንደሚያስጨንቅ እንደዚህ ላይ ብም ገብተህ ከዳሊከ ደግሞ በፖስት ማድረግ እንደምትጨነቀው ሁሉ በዛ ልክ ነው። ሐታ ኩላሊቲ እንኳን በተጎዳ ጊዜ የኔው ንቅለ ተከላ ይሆንልሃል እስከማለት ደረጃ አለ። 5 እና 6 ሰዎች ነው እንደዚህ ያሉ በነገራችን ላይና ለዛ ነው አላህ በእኔ ላይ ያደረገው ጸጋ ልክ ለነብያችን አለይሂ ሰላቱ ወሰለም ወካነ ፈድሉላህ አለይከ አዚማ እንደሚለው ፈካነማ ኹሱ ሊነፍሲ ወላሂ ኡስታዝ ሁስ በቃ ይሄን ነገር ይሄ አንቀጽ ለኔ ነው የወረደ እስኪመስለኝ ድረስ በቃ ይሄን ያክል ነውና አልহামዱሊላህ በሰሞኑ እንኳን ባየሁት ወንድ ልጅ ሆኖ አሰበው በቃ ዛሃደ የሚንከባከብ የለም ከዚህ ነው ታከመ እንትን ምትል እዚህ ነው ሰርጀሪው በደንብ እስከሚያገግም እስኪፈታል እስኪ ታሸግል እንደዚህ አይነት ነገር አለና እኔ